ቁጥር 1 የሰው ልጅ ባህላዊ እድገት በተለይም የመሳሪያ እድገት የጀመረው በየትኛው የድንጋይ ዘመን ክፍል ነው? ሀ. መካከለኛ ድንጋይ ዘመን፣ ለ. ዘመናዊ ድንጋይ ዘመን፣ ሐመሩሃ ጥንታዊ ድንጋይ ዘመን፣ መ. አዲስ ድንጋይ ዘመን። መልሱ ሐመሩሃ ጥንታዊ ድንጋይ ዘመን። ጥያቄ ቁጥር 2 የእርሻ አብዮት ዘመን በሚለው ስም የሚጠራው የድንጋይ ዘመን ክፍል የትኛው ነው? ሀ. ጥንታዊ ድንጋይ ዘመን፣ ለ. የእንጨት ዘመን፣ ሐመሩሃ አዲስ ድንጋይ ዘመን፣ መ. መካከለኛው ድንጋይ ዘመን። ሐመሩሃ አዲስ ድንጋይ ዘመን። ጥያቄ ቁጥር 3 ከተማዎች መስፋፋትና የመንግስት አስተዳደራዊ እድገት በንቃት የጀመረው ከማን አገዛዝ ጋር ተያይዟል? ሀ. የከተማ ማህበራት፣ ለ. የእርሻ ማህበራት፣ ሐመሩሃ የአደን ማህበራት፣ መ. የአሳ ማህበራት። መልሱ ሀ. የከተማ ማህበራት። ጥያቄ ቁጥር 4 ለማንኛውም ህብረተሰብ የሐሳብ እና ፍላጎት መግለጫ መሳሪያ የሆነው ዋነኛ ባህላዊ መገለጫ የቱ ነው? ሀ. ሃይማኖት፣ ለ. ቋንቋ፣ ሐመሩሃ ሙዚቃ፣ መ. ልብስ። መልሱ ለ. ቋንቋ። አምስተኛ ጥያቄ የሰው ልጅ ሃይማኖትን መከተል የጀመረው በየትኛው ዘመን እንደሆነ ይታሰባል? ሀ. መካከለኛ ድንጋይ ዘመን፣ ለ. ጥንታዊ ድንጋይ ዘመን፣ ሐመሩሃ አዲስ ድንጋይ ዘመን፣ መ. የብረት ዘመን። መልሱ ለ. ጥንታዊ ድንጋይ ዘመን። ስድስተኛ ጥያቄ ዓለም በአንድ መንደር ደረጃ እየተገናኘች ናት የሚለው ሐሳብ የትኛውን ጽንሰ ሐሳብ ያመለክታል? ሀ. ከፍተኛ ቴክኖሎጂ፣ ለ. ግሎባላይዜሽን፣ ሐመሩሃ ከተማ መስፋፋት፣ መ. ባህላዊ ልዩነት። መልሱ ለ. ግሎባላይዜሽን። ሰባተኛ ጥያቄ ከዚህ በታች ከተዘረዘሩት ውስጥ የግሎባላይዜሽን ጠቀሜታ ያልሆነው የትኛው ነው? ሀ. የገበያ ውድድርን ማሳደግ፣ ለ. የተሻለ ምርት በርካሽ ዋጋ ማግኘት፣ ሐመሩሃ አገራዊ ባህልን ሙሉ በሙሉ መጠበቅ፣ መ. ኢንቨስትመንትን ማሳደግ። መልሱ ሐመሩሃ አገራዊ ባህልን ሙሉ በሙሉ መጠበቅ። ጥያቄ ቁጥር 8 የአንደኛ ደረጃ ኢኮኖሚ እንቅስቃሴ ዋነኛ ባህሪ ምንድን ነው? ሀ. የምርት ማምረቻ፣ ለ. የተፈጥሮ ሀብት ቀጥታ አጠቃላይ፣ ሐመሩሃ አገልግሎት ማቅረብ፣ መ. ቴክኖሎጂ መጠቀም። መልሱ ለ. የተፈጥሮ ሀብት ቀጥታ አጠቃላይ። ጥያቄ ቁጥር 9 እርሻ ለመጀመሪያ ጊዜ የተጀመረው በየትኛው ክልል ነው? ሀ. አፍሪካ፣ ለ. አውሮፓ፣ ሐመሩሃ ደቡብ ምስራቅ ኤዥያ፣ መ. አሜሪካ። መልሱ ሐመሩሃ ደቡብ ምስራቅ ኤዥያ። ጥያቄ ቁጥር 10 ከሚከተሉት ውስጥ የእርሻ አይነት ያልሆነው የቱ ነው? ሀ. እህል ማምረት፣ ለ. ጥምር ግብርና፣ ሐመሩሃ ከብት እርባታ፣ የውሃ ማጠራቀሚያ ግንባታ። መልሱ መ. የውሃ ማጠራቀሚያ ግንባታ። ጥያቄ ቁጥር 11 ተንቀሳቃሽ ግብርና በተለይ የሚገኝበት አካባቢ ምን ሊሆን ይገባል? ሀ. በዝቅተኛ ዝናብ አካባቢ፣ ለ. በከፍተኛ ዝናብ እና ሙቀት አካባቢ፣ ሐመሩሃ በበረሃ አካባቢ፣ መ.
በሜዲትራንያን አየር ንብረት አካባቢ? መልሱ ሀ በዝቅተኛ ዝናብ አካባቢ። ጥያቄ ቁጥር 12 ከብት እርባታ በተለይ የሚከናወነው በምን አይነት መሬት ላይ ነው? ሀ ለእርሻ በጣም ተስማሚ የሆነ መሬት፣ ለ በተራራማ አካባቢ ያለ መሬት፣ ሐመርሃ በወንዞች አጠገብ ያለ መሬት፣ መ ለእርሻ ተስማሚ ያልሆነ መሬት። መልሱ ለእርሻ ተስማሚ ያልሆነ መሬት። ጥያቄ ቁጥር 13 በባህላዊ መንገድ አሳ ማጥመድ ውጤት በጣም ትንሽ የሚሆነው በምን ምክንያት ነው? ሀ የተጠቀሙት መሳሪያዎች ቀላል እና ውጤታማ ባለማለታቸው፣ ለ የውሃ ሚደር ችግር፣ ሐመርሃ አሳዎች በብዛት የማይገኙ፣ መ የሰው ኃይል እጥረት። 13ኛው መልስ ሀ የተጠቀሙት መሳሪያዎች ቀላልና ውጤታማ በሚለው። ጥያቄ ቁጥር 14 ለውበት ዓላማ ያለው የደን ሥራ በተለይ የሚከናወነው በየትኛው ቦታዎች ነው? ሀ በንግድ ማዕድን ቦታዎች፣ ለ በመንገድ እና መዝናኛ ቦታዎች፣ ሐመርሃ በከተማ ማዕከሎች፣ መ በማህበራዊ መኖሪያ ቤቶች። መልሱ ለ በመንገድ እና መዝናኛ ቦታዎች። ጥያቄ ቁጥር 15 ማዕድን ለማውጣት ከሚወሰኑት ሁኔታዎች ውስጥ ዋነኛው አንዱ ያልሆነው የቱ ነው? ሀ የማዕድኑ መጠን። ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም አዳዲስ ቪዲዮዎች በሚለቀቁበት ጊዜ መልእክት እንዲደርሶት የደወል ቁልፉን በመጫን ያብሩ። በፈለጋችሁት የትምህርት አይነት ቪዲዮ እንዲዘጋጅላችሁ እና ሌሎች ሐሳብ አስተያየት ካሉት ባኮትን ከታች ባለው ኮሜንት መስጫ ላይ መልእክት ይተው። ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች ተማሪዎች እንዲደርስ ያድርጉ። ይህን ማድረጋችሁ ጠንክረን እንድንቀጥል ድፍረት እና አቅም ይሆነናል። እናመሰግናለን። መልካም የትምህርት ዘመን